ሰላም እንዴት ናችሁ? የዩቲዩብ ፋሚሊዎች ሁሉ ሰላም ነው አለን። እግዚአብሔር ይመስገን። በጣም ጠፍቻለሁ። አይኖ በጣም ጠፍቻለሁ። ምንም ነገር እየለቀኩ አይደለም። ትንሽ ስራ ቢዚ ስላደረገኝ ነው ማለት ነው። እና ዛሬ የገባሁት እናንተን የሚያስተምራችሁ ነገር ሊሆናል አይደኑ አላቅም። ብቻ እስኪ የሚያስተምራችሁ ከሆነም ደስ ይለኛል፣ እውነት ለመናገር ማለት ነው። እኔ የሰው ታሪክ በጣም ደስ ይለኛል ማለት ነው፣ እማርበታለሁ። እና እናንተ ደግሞ ከኔ ቪዲዮ ትንሽዬ ነገር ብትማሩ ደስ ይለኛል ብዬ ነው ወደ እናንተ የመጣሁት ማለት ነው። ዛሬ ሸር ላደርግ እንትን ያልኩት ማለት ነው። እና ሀሳቤ ምንድን ነው? ድሮ ከስንት ዓመት በፊት ነው ቤሩት እሰራ ነበር። ሁላችንም ተሰደናልና ማለት ነው። እና ቤሩት በምሰራበት ጊዜ በዛን ሰዓት አካውንት የለኝም ምናምን ነገር እና እየሰራው ወደ ብራዘር አካውንት ነው ማስገባ ማለት ነው። ወደ ብራዘር አካውንት ነው ማስገባ ማለት ነው። እየሰራው 4 ዓመት የሰራውበትን በብራዘር አካውንት ነው ያነ ብር እኔ በቃ ጥሩ ነገር ገዛለሁ ምናምን ነበር ህልሜ ማለት ነው። የሆነ ጥሩ ነገር አደርጋለሁ ምናምን ነበር ህልሜ ማለት ነውና የልጅነት ሀሳብም ስለሆነ የወጣትነት ታውቃላችሁ፣ አሁን ነው እንጂ ትንሽ ቴክኖሎጂ የተራቀቀ በዛን ሰዓት ብዙም አይደለም ነበር ማለት ነው። እና ወንድሜ ያን ገንዘብ አነሳው ማለት ነው። አንስቶ ቦታ ገዝቶ ምናምን ነገር ጠበቀኝ ማለት ነው። እኔ ያሰብኩት ሌላ ነው፣ እሱ ደግሞ ፌክ ያደረገኝን ነገር ማለት ነው። እና በጣም አዘንኩ ማለት ነው። በጣም አዘንኩኝ ምናምን እና 4 ዓመት ለፍቼ በቃ ምንም ዜሮ ነው። ግን እግዚአብሔር ይመስገን ነው፣ ምንም አልተጎዳውም። በዛም ቢሆንም ያው ገጠር ላይ ቢሆንም እግዚአብሔር ይመስገን ቤት አለኝ ብዬ ማውራት እችላለሁ ማለት ነው። ያው የጭቃ ቤት ቢሆንም ማለት ነውና ምን ልላችሁ ፈልጌ ነው፣ አብዛኞቻችን አሁን እንግዲህ ቴክቴክ ላይ ምናምን ሁሉም ሰው ፌመስ ሆኗል ማለት ነው። ሁሉም ሰው ማለት ነው። አሁን ደግሞ እግዚአብሔር ይመስገን በጣም ደስ ይላል ቴክኖሎጂ ማለት ነው። እና የመዳም ቅመሞች እኔም አንዷ ስለነበርኩ ማለት ነው። ስለዚህ የመዳም ቅመሞች ምናምን ነገር እየተባልን ምንድን ነው ለሰዎች ስኬታማ የምንሆነው? እኛስ ለምሳሌ የገጠር ልጆች አለን። ለቤተሰቦቻችን ለገጠር ብንረዳ፣ ለቤተሰቦቻችን ብናሳድግ፣ ቤተሰቦቻችን ይብን እንኳን ቤት ብንሰራላቸው፣ ቤተሰቦቻችን ብናስደስታቸው፣ እናት አባታችን ቢመርቁን። ምርቃት በጣም ጥሩ ነው። እውነቴን ነው። እኔ በልጅነቴ አባቴን አጥቻለሁ። አሁን ከ1 ዓመት በፊት